38 ሚሊዮን የኢትዮጵያ ብር እጃችሁ ላይ ቢኖር ምን አይነት ላግዠሪ ቤት ልትገዙ እንደምትችሉ ዛሬ ያሳያችኋለሁ። እኔ ማኑኤል ነኝ ከዴማ ሆፕ ሪል ስቴት። ተከታተሉ። በመጀመሪያ ወደ ቤቱ ከመግባታችን በፊት የሰራተኛ ክፍል በውጭ በኩል እናገኛለን። እዚህ ጋር ስንመጣ ዋናውን የቤቱን መግቢያ በር እናገኘዋለን። ሜታል ስቲል ቮልት ነው የተጠቀምነው። ኦልሞስት የካዝና በር ማለት ነው። እሳት እንኳን ቢነሳ 3 ሰዓት 4 ሰዓት የመቆጣጠር አቅም አለው ማለት ነው። እዚህ ጋር ስንመጣ ዋናው ሳሎን እናገኛለን። እንደምታዩት በጣም ሰፊ ነው፣ በጣም በቂ ነው። በተለይ ቤተሰብ ላላችሁ ባለ 3 መኝታ እንደመሆኑ ሰፊ ቤተሰብ ላላችሁ ይሄ ቤት ይመከራል። ባልከኒ ላይ ደግሞ ስንመጣ ሰፋ ያበለ ባልከኒ በደንብ የተፈጥሮ ብርሃንና አየር የሚያገኝ ቤት ነው። እዚህ ጋር ስንመጣ ኦፕን ኪችን ተጠቅመናል። እንደምታዩት በጣም ነው የሚያምረው። ሰፊ ኦፕን ኪችን ነው እዚህ ጋር የምናገኘው። የፈለግነውን አይነት ስራዎች መስራት እንችላለን። እንደፈለግን መንቀሳቀስ እንችላለን። ኢንዱስትሪያል ሳከር እዚህ ጋር ተጠቅመናል። ወደ ማስተር ቤድሩም ይዣችሁ እሄዳለሁ። አሁን የምገኘው ማስተር ቤድሩሙ ነው። እንደምታዩት ጽድት ያለ ቁምሳጥን እዚህ ጋር ተጠቅመናል። ይህንን ለራሳችን ነው የምናስገጥመው። ማስተር ቤድሩማችንን ይህንን ይመስላል። በጣም ሰፊ ነው። እንደምታዩት እንደፈለጋችሁ መንቀሳቀስ ትችላላችሁ፣ የፈለጋችሁትን ስራ። በተጨማሪ ደግሞ ባልከኒው ከሳሎኑ ጋር ሼር ያደርጋል ማለት ነው። በዚህ በኩል ከፈለግን ወተን አየር መቀበል ብንፈልግ የግድ በዛ መዞር አይጠበቅብንም። የራሱ ሻወር፣ ሽንት ቤት አለው። በተጨማሪ እኛን ልዩ የሚያደርገን ፊኒሽንግ ማቴሪያላችን ነው። ፊኒሽንግ ማቴሪያል ላይ በጣም ነው የምንጨነቀው። ምክንያቱም ላግዠሪ እስከሆነ ስማችን የፊኒሽንግ ማቴሪያላችንንም ኢምፖርት ነው የምናስደርገው ማለት ነው። እንደምታዩት ሁሉ ነገር ኳሊቲ ያላቸው ማቴሪያሎችን የተጠቀምነው። እዚህ ጋር ስንመጣ ሁለተኛው መኝታ ቤት እናገኛለን። እንደምታዩት ሁለተኛው መኝታ ቤት በጣም ሰፊ፣ በጣም በቂ ነው። የራሱ ቁምሳጥን እዚህ ጋርም ተገጥሟል። እንደገና አነስ ያለ ባልከኒም አለው። ወደ ሶስተኛው መኝታ ቤት ይዣቸው ይሄዳሉ። ሶስተኛው መኝታ ቤትን ለልጆች ብለን ነው ታሳቢ ያደረግነው። እንደምታዩት በተጨማሪ ኮመን ሻወር፣ ሽንት ቤት አለው። እንግዳ ቢመጣብን ወይ ደግሞ ሁለቱ መኝታ ቤቶች መጠቀም የሚፈልጉት ይሄኛው ኤሪያ ይሆናል። በውጭ በኩል እጅ መታጠቢያ ይኖረዋል። ላውንደሪ ስፔስ አለው። የራሱ እጅ መታጠቢያ በውስጥ በኩል እናገኛለን። ሻወር፣ ሽንት ቤቱ ይህንን ይመስላል ማለት ነው። ይህንን ቤት ለመግዛትና ቤቱን መታችሁ ለመጎብኘት በ09216985